የህዝብ አሰፋፈርና ዲሞግራፊ የማዛባት ደባ በ1976 በኢትዮጵያ ለመጀመሪያ ጊዜ በተደረገው የህዝብና ቤት ቆጠራ ጦርነት በሚካሄድበት ወልቃይትና ጠለምት አካባቢ ያለው የአማራ ህዝብ ሳይቆጠር በወቅቱ የኦሮሞ ህዝብ በ323,000 ከአማራ ህዝብ ይበልጣል የሚል መረጃ ወጥቶ ነበር። በወቅቱ ያልተቆጠረው የአማራ ህዝብ 923,000 የተገመተ በመሆኑ የአማራ ህዝብ ከኦሮሞ ህዝብ ከግማሽ ሚሊዮን በላይ ብልጫ አለው ማለት ነው። የአማራን ህዝብ 300 ቀበሌዎች ወደ ሱዳን፣ ትግራይ፣ ኦሮሞ፣ ቤኒሻንጉል ጉሙዝ በመቀሸብ ዲሞግራፊውን በመቀየር ብሎም የአማራን ዘር በማጽዳት የባጀት ምደባ፣ ሀብት ክፍፍል፣ በምክር ቤቶቹ ያለውን የአማራ ወንበር በመቀነስ ለአማራ የሚኖረውን ሀገራዊ ሚና እያዳከሙ ያሉት አማራ ሳይወከልበት በተሰነደ ህገ መንግስት ከተፈጠረ በኋላ ነው። ከ1987 ዓ.ም ጀምሮ የአማራ ክልል የባጀትና የምክር ቤቶቹ የኮታ ድልድል በቁጥር ከኦሮሞ ህዝብ ይበዛ የነበረውን አማራ በህዝብና ቤት ቆጠራ ዳታ በማዛባትና በመደበቅ 7 ሚሊዮን የአማራ ህዝብ በህዝብ ተወካዮች ምክር ቤት ውክልና እንዳይኖረው ተቀሽቦ የተሰራ ነው። በ2007 ዓ.ም የአማራ ስነ ተዋልዶ ዕቅድ ስታትስቲክስ ከፍተኛ ቢሆንም በ2007 ህዝብ ምጣኔ የዳሰሳ ግምት ከፍተኛ የሞት ዝቅተኛ የልደት ምጣኔ በመሰጠት የአማራን ህዝብ ቁጥር ለማሳነስ ተሰርቷል። በማዕከላዊ ስታትስቲክስ መረጃ ከ1984 እስከ 1994 ዓ.ም የአማራ ህዝብ የእድገት ምጣኔ 3.29 ሲሆን ከ1994 እስከ 2007 ዓ.ም ደግሞ በግማሽ ተቀንሶ 1.86 በማድረግ የኦሮሞን የህዝብ እድገት መጠን ጨምሯል። ይህ ቀመርና ስልት የአማራን የልደት ምጣኔ በቤተሰብ እቅድ ለመቀነስ በተደረገው ፕሮጀክት ቀድሞ የተጨፈጨፉትንና በቀጣዩ በማጽዳት የሚቀንሱትን የአማራ ህዝብ ቁጥር ከግምት ውስጥ አስገብተው የሰሩት አሃዝ ነው። በዶክተር ቴዎድሮስ አድሃኖም አማራ ክልል በዓለም አቀፍ ገና ያልተተገበሩ የወሊድ መቆጣጠሪያና የክትባት መሞከሪያ ተደርጎ እንዲመክኑ ብሎም እስከ ካንሰር ሊያመራ ለሚችል በሽታ እንዲጋለጡ ተሰርቷል። የጥፋት ዘመን በሚለው በሙሉቀን ተስፋው መጽሐፍ የአማራ ህዝብ ከ1974 እስከ 2007 በሲኤስኤ መረጃ መሰረት በ33 ዓመት ከሌሎች ብሔሮች አንጻር ሲወዳደር 34 ሚሊዮን መድረስ ሲገባው በ15 ሚሊዮን ተቀንሶ 19 ሚሊዮን ብቻ እንደነበር ያስረዳል በማለት አስፍሯል። ከ1983 ዓ.ም ጀምሮ የአማራ ህዝብ በአርሲ፣ በወለጋ፣ በተለያየ ኦሮሚያ ክፍል እና ከዛም ውጭ ሳይቋረጥ በሚሊዮን የሚቆጠር አማራ ተገድሏል። አማራ ከ1983 ዓ.ም ጀምሮ እባካችሁ አትግደሉኝ ከማለት የዘለለ ራሱን ከገዳዮቹ ለመከላከልና አጸፋ ለመመለስ አንድ ለመሆን ባለመፍቀዱ ዛሬም ድረስ ሲገደል አትግደሉኝ ከማለት የዘለለ ምንም አይነት እርምጃ ለመስጠት አንድ ሆኖ ለመቆም ፈቃደኛ ባለመሆኑ አሁን ድረስ እንደ አውሬ እየታደነ እየተገደለ የህዝብ ምጣኔና ቁጥሩ እንዲመነምን በማድረግ አማራ በምክር ቤቱ ያለው መቀመጫ እንዲቀንስና በሀገራዊ ጉዳይ ላይ የመወሰን ህጋዊ እና ፖለቲካዊ መብቱን ለመቀሸብ የህዝብ ቁጥሩን ለመቀነስ ሳይዛነፍ እየተሰራ ሲሆን አማራ ደግሞ ይህንን ለማስቆም የሚያደርገው አጸፋ በጣም አነስተኛ ወይም የለም ሊባል በሚችል ደረጃ በመሆኑ
የአማራን ህዝብ በዚህ መንገድ ባፈጠጠ መንገድ ለመቀነስ የሚደረገው ዘመቻ አሁንም ድረስ እየተደረገ ነው። ሁላችንም እንደምንገነዘበው ባለፈው በተለያየ ተከታታይ ቪዲዮዎች ላይ ገብታችሁ ማየት ትችላላችሁ። የሰሜን ኢትዮጵያ ጦርነት ህወሓትን ለማጥፋት ነው በሚል ሽፋን የተጀመረው ጦርነት ዋና ዓላማ የጦርነቱን አማራ ክልል ላይ በማድረግ በአፈግፍግና ህወሓት ሲደክም መልሶ እንዲያገግም አድርጎ ጦርነቱ አማራ ክልል ላይ ተደጋጋሚ እንዲደረግ በማድረግ አማራን ህዝብ በጦርነት በመዋገድ የአማራን ህዝብ ቁጥር ለመቀነስ የታቀደ መሆኑን ለማሳየት በአሃዝ ለመግለጽ ሞክሬያለሁ። ከዛም በኋላ በተደጋጋሚ አማራ ክልል የጦርነት ማዕከል የጦርነት መስህብ ለማድረግ በተለያየ መንገድ እየተሰራ ያለው የአማራን ወጣት እየተማገደ አማራ ክልል አንዳንድ ወረዳዎች አሁን ወጣቶች የማይገኙባቸው አካባቢ የሆነ እየመጣ ነው። ፋኖም ወደ ትግል ከገባ በኋላ የአማራ ህዝብ በመከላከያ በሚሊሻ በተለያየ መንገድ እርስ በርሱ እንዲዋጋም እየተደረገና ህዝቡ እንዲያልቅ እየተደረገ ጦርነቱ እዛው አማራ ክልል ላይ እንዲሆን አዛውንት፣ ህፃናት፣ እናቶች፣ ወጣቶች፣ ልጃገረዶች ሁሉ ሳይቀር እንዲገደሉ ከዛም የተረፉት እንዲሰደዱ አንድ ወቅትም በ2016 አብይ አህመድ አማራ ክልል ላይ ያሉ ሴቶችን ወደ አረብ ሀገር እንዲሄዱ የተጠና ፕሮጀክትም ጭምር ታስታውሳላችሁ። እና አማራ ክልል በየጊዜው የህዝብና ቤት ቆጠራ ከመካሄዱ በፊት አማራ ክልል ያለው የህዝብ ቆጠራ ውጤት ከሌላው አካባቢ ያነሰ እንዲሆንና በምክር ቤቱ የሚኖረው መቀመጫ ወንበር አነስተኛ በመሆን አማራ በሀገራዊ ጉዳዮች ላይ የመወሰን አቅሙን ዝቅተኛ ለማድረግ የሚሰራው ስራ ሳይቋረጥ እስካሁን እየሄደ ነው እና አማራ ክልልን ወጣት አልባና ትውልዱ የመነመነ ለማድረግ አሁንም ሳያቋርጥ አማራ ክልል የጦርነት ሜዳ ለማድረግ በተለያየ መንገድ እየተሰራ ነው ያለው። አማራን እንግዲህ ከሱዳን ጋር ከቤኒሻንጉል ጉሙዝ ጋር በሁሉም ቦታ በትግራይ በሁሉም ቦታ ጦርነት እንዳይለየው የማድረጉ ሂደት አንዱ የአማራን ህዝብ የህዝብ ቁጥር በጦርነት በመማገድ ለማመንመን የታቀደ መሆኑን መታወቅ ይኖርበታል። ከ2000 ዓመተ ምህረት በኋላ የህዝብና ቤት ቆጠራው እስካሁን እየተራዘመ መጥቶ በ2010 እና 12 ይካሄዳል ሲባል እስካሁን ድረስ አብይ አህመድ የህዝብና ቤት ቆጠራው እንዲራዘም ካደረገባቸው ምክንያቶች አንዱ በኦሮሞማ የጀመረው የአማራን ህዝብ ቁጥር በጦርነት በማፈናቀል በስደት በረሃብም ጭምር በመግደል የአማራን ህዝብ ቁጥር በማመናመን፣ ሁለተኛ ደግሞ የአማራ ነባር ግዛቶችን ወረዳዎችን አሁንም ወደ ኦሮሞማ ወደ ትግራይ ወደ አልፋሽጋ ሳይቀር ወደ ሱዳን የተከለሉ ቦታዎች ላይ ጸንተው የህዝብና ቤት ቆጠራው በቤኒሻንጉል ጉሙዝ ወደ አማራ እንዳይቆጠሩ እርግጠኛ የሚሆንበትን መንገድ ለማስተካከል እየሞከሩ እየተሰራ መሆኑ ይቆጠራል። ስለዚህ ህዝብና ቤት ቆጠራው ከሚራዘምበት አብይ ምክንያቶች አንዱ ይሄንን ለማስተካከል ነው። ብሎም በኦሮሞማ አዲሱን የአማራን ክልልና ህዝብ ያመነመነ አዲስ ካርታ እያዘጋጀና እሱን እያለማመደ በህዝብና ቆጠራው ወቅት የአማራ ክልል አሁን ካለበት ቁመናም ያነሰ ስፋት እንዲኖረውና ያነሰ ቁጥር እንዲኖረው ለማድረግ የሚያደርጉት ቅድመ ዝግጅት መሆኑ ይታወቃል። ወልቃይት፣ ጠለምት፣ ራያ፣ ቆቦ ወደ ትግራይ፣ መተማ ወደ ሱዳን፣ መተከልን ወደ ጉሙዝ፣ ደራን ወደ ኦሮሚያ አካለው የህዝብና ቤት ቆጠራው እንዲዘገይ ያደረጉበት በተደጋጋሚ አይተናል። አብይ አህመድ ምዕራብ ትግራይ ብሎ የጠራው የወልቃይት ወደ ትግራይ ለመደመር ብዙ ሙከራ ለማድረግ ሞክሯል። ስሙንም በትክክል
ከመጥራት ይልቅ ምዕራብ ትግራይ እያለ ሲጠራ የሰማ ነው። አንዱም ፋኖ ያንን ቦታ እስኪቆጣጠረው ድረስ አብይ አህመድ ያንን ቦታ ስሙን በትክክለኛ ስሙ ሲጠራ አይሰማም ነበር። ምዕራብ ትግራይ እያለ ነበር የሚናገረው። በሌላ መንገድ እንግዲህ ኦሮሚያ በጋምቤላ፣ በደቡብ፣ በኒሻንጉል የሚኖረን አማራ በግድያ በስደት እስከሚቀንስ ድረስ ሀገራዊ ህዝብና ቤት ቆጠራው እያዘገየው ነው። በተቃራኒው ደግሞ ኦሮሚያ ክልል እንደማደለብ የደቡብ፣ የሶማሊያ፣ ቤኒሻንጉል ጉሙዝ፣ ሀረሪ፣ ድሬዳዋ፣ አዲስ አበባ መሬትና ያንን ህዝብ እየተቀሸበ ወደ ኦሮሚያ ክልል እንዲደመር በተደጋጋሚ እየሰራ አሁን ድረስ በጦርነት በሲዳማ አካባቢ ጦርነት እየተደረገ ወደ መሬቶችን ወደ ኦሮሚያ እየሰለቀጠ የደቡብ ክልልን ወደ ተለያየ ቦታ አሳንሶ ለኦሮሚያ ክልል በቀላሉ የሚሰለቀጡ ክልሎችና ህዝቦችን እያደራጀና እየሰለቀጠ እየሰራ ያለበት ሂደት ከህዝብና ቤት ቆጠራው በፊት አዲሱ የኦሮማ ካርታ ኦሮሚያን በጣም ግዙፍ የሆነ ቦታ ለመስጠት ቅድመ ዝግጅት እየሰሩ በጣም ብዙ ነገር እየሰሩ ነው። አማራ በዚህ ሁሉ ነገር ላይ ተኝቶ ነው ያለው። እየቆረሰ ወደ ተለያየ ቦታ ላይ እንዲሆን ከማድረግ በተጨማሪ ኦሮሞማ አሁን ባለው ሁኔታ በአዲስ አበባ ግማሽ ሚሊየን በኦሮሚያ ክልል ደረጃ ደግሞ እስከ 2 ሚሊዮን ድረስ ተጨማሪ ህዝብ እና ተጨማሪ ቦታ ወደ ኦሮሚያ ለመጨመር እየሰሩ ነው። 60% የአማራ ህዝብ ቁጥር የያዘውን የአዲስ አበባን ዲሞግራፊ በዘላቂነት ለመቀየር መሬቱ ተቆርሶ ወደ ኦሮሚያ ክልል የኦሮሞን ህዝብ ወደ አዲስ አበባ በማስገባት በልማት ስም አማራ ሰፈሮችን በኮሪደር እና በተለያየ ስም እያፈረሱ በማፈናቀል የአዲስ አበባ ካርታውን ቦታውን በመንጠቅ የአዲስ አበባ ነዋሪ መታወቂያ አሰጣጥና ሰነዶችን በማዛባት ከግማሽ ሚሊዮን ተጨማሪ ኦሮሞ አዲስ አበባ ነዋሪ ለማድረግ እየሰሩ ነው። በተቃራኒው ደግሞ አማራን ሰነዱን የመታወቂያውን ቤቱን ካርታውን በማምከን ቤቱን በማፍረስ እያፈናቀሉትና በሰነድና ማረጋገጫ ሰነዶችን በማዛባት ቅነሳ እየተካሄደ ነው። የአማራን የጉራጌና ሌሎች ብሔሮችን መታወቂያና ሰነድ በማዛባት ቁጥራቸው ተቀሽቧል። በአዲስ አበባ ድሬዳዋ አስተዳደር ቅይጥ የሚባሉ ህዝቦች በኦሮሚያ ክልል የሚኖሩ የደቡብ ተወላጆች አገልግሎትና መብት በመከልከል በማስገደድ ጭምር ማንነታቸውን እንዲቀይሩና ኦሮሞማ እንዲሆኑ ተደርጎ መታወቂያ እየታደላቸው ነው። በኦሮሚያ ክልል 15-16 ሚሊዮን የሚሆን አማራ ይኖራል ተብሎ ይገመታል። በአሁኑ ሰዓት 58 ሚሊዮን የሚገመተው የአማራ ህዝብ ቁጥር ለመቀነስ ኦሮሚያ ክልል አማራ በዘመቻ እየተጨፈጨፈ አገልግሎትና መብቱን በመንፈግ ሀብት ንብረቱን በማሳጣትና በመቀማት በጫና መታወቂያው ኦሮሞውን እየተደረገ ሲሆን በጉሙዝ በጋምቤላ እየታረደ ከመሆኑ በተጨማሪ የህዝብና ቆጠራው እስከሚካሄድ ድረስ የአማራ ሴቶችና ወጣቶች ወደ አረብ ሀገር እንዲሄዱ እየተደረገ ነው። በ1976 ለመጀመሪያ ጊዜ የተደረገው በኢትዮጵያ ህዝብና ቤት ቆጠራ ጦርነት በሚደረግበት በወልቃይት ጠለምት አካባቢ ያለው የአማራ ህዝብ ሳይቆጠር ኦሮሞ ህዝብ በ332,000 ይበልጣል ይላል። በወቅቱ ያልተቆጠረው የአማራ ህዝብ 923,000 የሚተገመተ በመሆኑ የአማራ ህዝብ በወቅቱ ካለው የኦሮሞ ህዝብ ከግማሽ ሚሊዮን በላይ ይበልጣል ማለት ነው። የቀድሞዋ የስታቲስቲክስ ሹም ሳሚያ ዘካሪያ የአማራ ህዝብ እድገት ምጣኔ በግማሽ ማሽቆልቆሉ ምክንያት በፓርላማው ሲጠየቁ የሰጡት ምላሽ እኔ ምክንያቱን አላውቅም በማለት የሚመሩት መስሪያ ቤት የፈጸመውን ደባ ከአቅማቸው በላይ የሆነ እጅ እንዳለበት አመላካች የሆነ ገለጻ አድርገዋል። በ2000 ዓ.ም በተደረገው የኢትዮጵያ ሀገራዊ ህዝብ ቆጠራ መሰረት 3.5 ሚሊዮን የአማራ ህዝብ በስታቲስቲክስ መስሪያ ቤቱ ሹም ደግሞ በሳሚያ ዘካሪያ አሃዝ መሰረት ደግሞ 2.5 ሚሊዮን የአማራ ህዝብ ቁጥር መጥፋቱን
ከህዝብና ቆጠራው ዶሴ ውስጥ መጥፋቱ በፓርላማ ሲነገር የከብት መንጋ የጠፋ ያክል እንኳ ቦታ አልተሰጠውም ነበር። ከተቆጠረው ህዝብ 2.5 ሚሊዮን ህዝብ ተቀንሶ አሃዙ ይፋ መደረጉን ተመዝግቦ የተቀመጠው የህዝብና ቤት ቆጠራ ሰነድ ላይ እንደሚገኝ የህዝብና ቤት ቆጠራ ባለስልጣኗ ሳሚያ ዘካሪያ በፓርላማው ፊት አስታውቀዋል። በወቅቱ የአማራ ህዝብ ቁጥር በ3.5 ሚሊዮን ቅናሽ ያሳየበት ምክንያት ግልጽ አልነበረም። ወያኔ የአማራን ህዝብ ምጣኔ ስብጥር ለማቀንጨር በስውር የሚሰራው ፕሮጀክት አብይ አህመድም ስልጣን በያዘ ማግስት ለማ መገርሳ ዲሞግራፊውን ለመቀየር እንሰራለን ብሎ በአደባባይ ያሳውቀውት ነበር። በቨርጂኒያ ዊሊያም እና ሜሪ ኮሌጅ ምጣኔ ሀብት ፕሮፌሰር የሆኑት ብርሃኑ አበጋዝ እንዳስቀመጡት በ2002 የሀገራዊ ህዝብ ቁጠራ 3 ሚሊዮን አማራ እንደተቀነሰ ገለጻ አድርገዋል። ይህን ያክል የአማራ ህዝብ ቁጥር ከህዝብ ቆጠራው ዶሴ ውስጥ እንዲጠፋ የተደረገው አማራ በየቦታው የሚፈጸምበትን ጭፍጨፋ ከግንዛቤ በማስገባት የልደት የሞት ምጣኔው በማዛባት ነው። በህዝብና ቤት ቆጠራው በእናት ኦሮሞ በአባት አማራ የሆኑ በኦሮሚያ ክልል የሚገኙ ዜጎችን ፈቃዳቸው ሳይጠየቅ ብሔራቸው ኦሮሞ ተደርጎ ተመዝግቧል። አንዳንዶቹ ውህድ አማራዎች በቤተሰባቸው ላይ የተቃጣባቸውን የግድያ ዛቻ በመፍራት ሀብት ንብረታቸውን ላለማጣት በኦሮሞ ተወላጅነት እንዲመርጡ ተደርገዋል። ኦሮሞ መናገር ያልቻሉ አማሮች መታወቂያቸው እንዳይታደስ በማድረግ ጫና እያደረጉባቸው ነው። የአማራ ህዝብ ቁጥር በአንድ ጊዜ በዚህ በተጋነነ በዚህ መጠን ልዩነት እንዴት ሊቀንስ ቻለ የሚለውን ጥያቄ የስታቲስቲክስ መስሪያ ቤት ዋና ዳይሬክተር ወይዘሮ ሳሚያ ዘካሪያ ለፓርላማው ሲያስረዱ የአማራ ህዝብ በስደትና በኤችአይቪ ኤድስ ምክንያት ቁጥሩ እየቀነሰ ነው የሚል እጅግ ነውርና አሳፋሪ የሞላበት መግለጫ ሰጥተዋል። መግለጫው አማራን ተኩሰው ከሚገድሉት ያላነሰ ታቅዶ የተተኮሰ የስነልቦና ጦርነት ነበር። ኤድስ በተስፋፋበት በዚያ ወቅት ላይ አማራን የሚያጉሩበት እስር ቤት በአንድ ምላጭ 10 አማራን ይላጩ የነበሩት አማራን በኤችአይቪ ኤድስ ለማስያዝ የታቀደን ህገ መንግስቱ የወለደውን በአማራ ላይ የተጠነሰሰውን አሰራር በግልጽ እያስረዱን ነበር። የቤኒሻንጉል ጉሙዝ እንደ ክልል ሲዋቀር ህወሓት ምስለኔ አስተዳዳሪ አድርጎ በማስቀመጥ የክልሉን ዕጣ ፈንታ ራሱ እየወሰነ ነበር። በቤኒሻንጉል ጉሙዝ ያሉ የሀብት ክምችት ያለባቸውን በቤኒሻንጉል ጉሙዝ 6 ወረዳዎች በቀጣዩ የህዝብና ቤት ቆጠራ በኦሮሚያ እንዲቀላቀሉ ይፋ አድርጎ ተሰንቆ ተቀምጠዋል። በእነዚህ ወረዳዎች ነባሮችን እንዲፈናቀሉ የኦሮሞ ተወላጆችን እያሰፈሩ የኦሮሞ ኢንቨስትመንት መዋቅር ቢሮ ከፍቶ እየሰራ ነው። የህዳሴ ግድቡ ውሃ የሚተኛበት ቦታ ለመመንጠር የወጣውን የስራ ቅጥር ማስታወቂያ ተገን ተደርጎ ወታደራዊ ስልጠና የወሰዱ 3000 ኦሮሞ ወጣቶች መተከል በማስፈር እና በማስገባት ግድቡ የታላቁ ኦሮሚያ አካል ለማድረግ በሚደረገው ሂደት ውስጥ የነፍሰ ገዳይ ቡድን ተዋጊ ኃይል እዚያው ነዋሪ እንዲሆኑና በዚያው የነዋሪነት መታወቂያ እንዲወጣላቸው እየተደረገ ነው። የህዳሴ ግድቡ በፈጠረው ደሴቶች ላይ የአካባቢውን አዲስ ከተማ ለመገንባት በተደረገው ካርታ ላይ ያ በኦሮሚያ ክልል አካል ተደርጎ እንዲሰራ እየተደረገ ነው።